ኃጢአት ውስጥ አስገብተናቸው እኛ ወደ ኋላ ስናፈገፍግ እነሱ ግን የቀሩ ሰዎች አሉ። አንዳንዶቻችን እኛ ኃጢአት መስራታችን ሳያንሰን ሌላውን ሰው ከኃጢአት ማውጣት እየቻለን እምንኮበልል ለምንኖር ዮናስ ምሳሌ ነው ማለት ነው። ቤተክርስቲያኑ ስንመጣ ክርስቲያኖች ኃጢአተኞች ናችሁ፣ ክፉዎች ናችሁ፣ በደለኞች ናችሁ የምንባለው እኛን ለመደቆስ እኛን ሞራላችንን ለመጉዳት ነው ብሎ የሚያስብ ሰው ካለ በጣም ልክ አይደለም። እኛ ምን ጽድቅ ኖረን ነው ኃጢአተኛ ሲባል ሊያስደስተን የሚችል? አንዳንድ ሰው ስለ ኃጢአት መማር አይፈልግም። አንዳንዶቻችን የተፈጠርነው ለኃጢአት እስኪመስል ድረስ ኃጢአተኛ መባል የሚባለውን ቃል እየለመድነው መምጣት ብቻ ሳይሆን ኃጢአተኛ መባልም እየወደድን የመጣን ሰዎች አሉ። እስኪ ለዚህ ዓለም ችግሩ ማን ይመስላችኋል? ክርስቲያኖች ደግሜ ልጠይቃችሁ፣ ራሳችንን እንጠይቅ። ለዚህ ዓለም ለሆነው ሁሉ ችግሩና ተጠያቂው ማን ነው? እኛ አትበሉ እንጂ ስለሌላው ኃጢአት ምን ታውቃላችሁ? ኧረ ተው። ከነቆሻሻችን ቤተክርስቲያን እንምጣ። ንጹሃው ዝም ብሎ ይቀዳብን። አታውቁትም? አንድ ቀን ያ ሁሉ ደፈረሰ ያልነው ኃጢአት በቃለ እግዚአብሔር ጠርቶ ይወጣ። አንዳንዶቻችን እኛ ኃጢአት መስራታችን ሳያንሰን ሌላውን ሰው ከኃጢአት ማውጣት እየቻለን እምንኮበልል ለምንኖር ዮናስ ምሳሌ ነው ማለት ነው። ወደ ተርሴስ ሲሄድ ሌላ የሰራው ኃጢአት ምኑ ነው? አሁንም ሊቁ አምብሮስ እንዲህ ብሎ ይናገራል። ተርሴስ ውስጥ የተሳፈረባትን መርከብ ዮናስ ሂሳቡን ዘግቶ ነው ሁሉንም ይዟቸው ሄደ። አንዳቸውም ገንዘብ ከኪሳቸው አውጥቶ አልከፈሉ። ዮናስ ሙሉ ሂሳቡን የዘግቻለሁ ነው ያለው። ለምን እንደሆነ ታውቃላችሁ? አበው በትርጓሜያቸው ሲናገሩ ምን ይላሉ? ጉቦ የበላ ዳኛ ለመፍረድ አይከብደውም ይላሉ። እየሰማችሁ ነው? ስለዚህ ሂሳብ ከተከፈለላቸው ምን ቸገራቸው? አይደለም ተርሴስ ግብጽ ስለምን አይጥላቸው? ምንም የሚመለከታቸው በይሉኝታ በገንዘብ ገዛቸው ማለት ነው። አንዱ በገንዘብ ሊገዛው ያልቻለው ባህሩን ያናወጠው እሱን ራሱን እንዲመለከት ያደረገው ማንም ብቻ ነው? እግዚአብሔርን። ሌላውንም ጭምር እንደዚህ አደረገ። ስሙ በደንብ። ከዛስ ባህሩ ተናወጠ፣ ማዕበሉ መጣ። ዮናስ የዚህን ጊዜ ላይ ውስጠኛው መርከብ ላይ ተኝቶ ነበር እንደምታስታውሱት። ሁሉም ተሸበረ። ዕቃውን ጥሎ ለማቃለል የሞከራለ፣ ለሚያመልከው ጣዖት በሙሉ ሲጮህ የነበረ ምንም መፍትሄ ጠብ ሊል አልቻለም። ኋላ ማን አለ ብለው ውስጥ ቢዞሩ ዮናስ አገር ሰላም ብሎ ተኝቶ ተቀሰቀሰ። እንዴት ያለ ነገር ነው? እንዴት ብለህስ ልትተኛ ትችላለህ? አንተ ወደ አምላክህ ወደ እግዚአብሔር ጩህ እስኪ ያድነን ከሆነ አሉት። ዮናስ እንዴት የእውነተኛ ሰው እንደሆነ የምታውቁት ለመዘበት እንኳን አልጸለየም ቆሞ። አንዳንድ ሰው ራሱ እንዳጠፋ እያወቀ እኔ ነኝ በደለኛው ከማለት ይልቅ ሌላውንም በደለኛ እንዲሆን እንዲሰማው አድርጎ ተሰብስበን እንጸልይ ይላል። ዮናስ እንደዛ አላደረገም። በግልጽ አማርኛ እኔ ነኝ ያጠፋሁታል። እኔን ወደ ማዕበሉ ስትጥሉኝ ሁሉም ነገር ሰላም ይሆናል አለ። እውነትም ወደ ማዕበሉ አንስተው ሲጥሉት ሁሉም ነገር ሰላም ሆነ። አሁን ሀገር፣ ቤተክርስቲያን፣ ወገን ዘመድ ሁሉም የሚበጠበጥበት ዘመን ላይ ማን ነው ከኛ መካከል እኔ ነኝ ኃጢአት የሰራሁት ብሎ የሚናገር? ይሄ ነገር ለመሆኑ እኔ ነኝ ተጠያቂ የሚል ሰው አለ? አንዳችንም አንልም እኮ። ሁላችንም ጣት መጠቆም ነው የምንፈልገው። ኃጢአት አያችሁት ክፋቱን? ራሳችንን እንድናይ አያደርገንም። ሁሌም የሆነ ሰው እንድንመለከት፣ ሁሌም የሆነ ሰው እንድናይ ብቻ ነው የሚያደርገን ማለት ነው። ስለዚህ አሁን ደግሜ ልጠይቃችሁ፣ ራሳችንን እንጠይቅ። ለዚህ ዓለም ለሆነው ሁሉ ችግሩና ተጠያቂው ማን ነው? እኛ አትበሉ እንጂ ስለሌላው ኃጢአት ምን ታውቃላችሁ? ኧረ ተው። እኔ እስኪ በሉ እኔ ነኝ የሚባል እኛማ ይባሉ። ሌላውን ጠቅለላችሁ የጠራችሁት እሱ ስለ ጽድቅ ብሎ ደግሞ አገርን ማር ቤተክርስቲያንን ምህረት አውርድ እያለቀሰስ ቢሆን ማን ነው ኃጢአተኛ ሲባል እኛ ሳይሆን ማለት ያለብን መጀመሪያ ማን ነው? እኔ ነኝ ጥፋተኛው። ይሄ ሁሉ የሆነው በእኔ ነው። ይሄ ሁሉ ያጠፋሁት በእኔ ነው። እንደዛ ማለት ስንጀምር ሁላችንም እኔ ማለት ስንጀምር እኛ ስንባል ቅር አይለን። አሁን ከኛ መካከል እኮ እኔ ማለት የሚከብደው ሰው አለ። እኔ በሰላም ሀገር እየቆረብኩ የኖርኩኝ ሰው ነኝ እናቴ፣ ማንም ላጠፋው ጥፋት እኔ ነኝ አልልም የሚል ሰው እኮ አለ። ስለዚህ ሁላችንም ማን ያጠፋው ጥፋት ማን ነው ለዚህ ሁሉ ተጠያቂ ሲባል እኔ ነኝ ብለን መናገር መቻል አለብን። ስለ ኃጢአት ማወቅ ያለብን ነገር ሁለተኛው ነጥብ ይሄ ነው። ሶስተኛው እያንዳንዳችን ራሳችንን ኃጢአተኛ ነኝ ብለን ስንጣራ በጣም ማወቅ ያለብን ነገር በጣም አሻሚ ናት። ኃጢአተኛ ነኝ ብለን የምንናገራት ቃል እንደምንናገረው ቀላል እንዳይመስላችሁ። ኃጢአተኛ ነኝ ብሎ መናገር ቃሉ ኃጢአተኛ የምትሏ ወደ ውስጣችን እየተመላለሰች ስትመጣ በጣም አሻሚ ናት። ለምን መሰላችሁ?
አንዳንድ ሰዎች ራሳቸውን በጣም ኃጢአተኛ ነኝ በማለታቸው ምክንያት ብዙ ነገሮች ላለመሆናቸው ተጠያቂ የሚያደርጉት ኃጢአታቸውን ሳይሆን ሌሎች ነገሮችንም ጭምር ስለሆነ ለምሳሌ በጣም ራሱን ኃጢአተኛ ነኝ የሚል ሰው ለራሱ የሚያዝን ሰው እግዚአብሔር እንዲያዝንለት ራሱ አይጠብቅ ኃጢአተኛ ስለሆነ ለራሱ ያዝናል ዝም ብሎ ተቀምጦ ይቆዝማል እግዚአብሔር እንዲያዝንለት የሚፈልግ ከሆነ እኮ መፍትሄው ንስሐ መግባት ነው ግን አንዳንድ ሰው ራሱን በጣም ተደጋጋሚ ኃጢአተኛ ነኝ ሲለው ግን ተጠንቀቅ ኃጢአተኛ ነኝ የምትለዋን ቃል ለራስህ ስትደጋግማት ለራስህ ከማዘንህ የተነሳ ራስህን በሐዘኔታ ውስጥ በማሰብህ የተነሳ ንስሐ የሌለ እስኪመስል ድረስ ተስፋ እንዳትቆርጥ መጠንቀቅ መቻል አለብህ አንደኛው ኃጢአተኛ ነኝ ስንል መጠንቀቅ ያለብን ሁለተኛው ደግሞ አንዳንዶቻችን ኃጢአተኛ ነኝ ብለን ስናስብ ወይንም ደግሞ በደለኛ ነኝ ብለንም ስንናገር ወደ ኋላ ለመሳባችን ኃጢአቱን ምክንያት እናደርገዋለን ለምሳሌ እንደፈለግነው ሮጠን ከሰው እኩል አሁን ካሉት ትላልቅ ከምንላቸው ሰዎች መድረስ የከበደን አሁን በህይወታችን ላይ በጣም ውጤታማ ናቸው ስኬታማ ናቸው የምንላቸው የኛን የራሳችንን መስፈርቶች ማሟላት የከበደን ክርስቲያኖች ለምን ይመስላችኋል አንዳንዶቻችን ለእግዚአብሔር ሕግ ተገዢ የሆነን ጊዜ እንደዚህ የሆነን የሚመስለን ሰዎች አሉ ለምን ይመስላችኋል ዓለም የእግዚአብሔርን ሕግ ለማፍረስ በጣም የምትጠነክረው ኃጢአተኞችም የእግዚአብሔርን ሕግ በማፍረሳቸው ምክንያት ያላቸውን ነፃነት እየተመለከተ በጣም ብዙ ሰው እኔ እኮ ከሄድኩ ከምሮጥበት ወደ ኋላ ይቀርሁት በጣም እንደነገሌ ሀብታም ባለጸጋ መሆን ያልቻልኩት ኃጢአት አልሰራም ብዬ ስሞኝ ነው ያለ ሰው የለም አለን በደንብ ነው ያለን ተሞኝቼ ነው እንጂ እኮ ዝም ብዬ ትንሽ ሰረቅ አርጌ የሆነ ነገር ባረግ ኖሮ ከዛ በኋላ ዝም ብዬ ደግሞ ንስሐ እየገባው ብኖር እግዚአብሔር እኮ ያውቀዋል እያልን ስንቶቻችን ተሞኝተን ነው ወደ ኋላ የቀረነው በዚህች ምድር ላይ እግዚአብሔርን ስለታዘዝን የመሰለን በጣም እኮ ነው የምናሳዝነው ይሄ ዓለምና ይሄ ትውልድማ እንዴት አድርጎ እኮ ችግር ውስጥ እንደገባን ለእግዚአብሔር መገዛት ወደ ኋላ የሚያስቀር ራሳችንን ከእግዚአብሔር ሕግ ነፃ አድርገን መኖር ደግሞ ወደ ፈለግነው ደረጃ እንድንሄድ የሚያደርገን የሚመስለን ሰዎች ሆነን በጣም አስተሳሰባችን በዛ ቅርጽ እየተስተካከለ ነው መጠንቀቅ አለብን ሰው ለሕግ እግዚአብሔር ተገዢ ሆኖ እግዚአብሔርም በሕጉ እንዲያስረን የፈለግነው የምንፈልግበት ቦታ ሮጠን እንዳንደርስ ወደ ኋላ እንዲስበን አይደለም እኛ ሮጠን የምንደርስባቸው ቦታዎች ክፉ ይሁኑ ደግ ይሁኑ አናውቀው ሰንሰለቱን የያዘው ጌታ ወደ ኋላ ይሳበን እንጂ እናንተ ቤቶቻችሁ ያለ ውሾቻችሁን አንገታቸው ላይ ገመድ አስራችሁላቸው ስትሄዱ ውሾቹ እያሸተቱ ከመሄድ ባለፈ የሆነ ነገር ሲፈልጉ ሮጠው ለመናከስ ሲሮጡ የማያዋጣቸው መሆኑን ስታውቁ ሰንሰለቱን ምን ታረጉታላችሁ መልሱ እንጂ አትስቡትም ወደ ኋላ እንስበው ጉድጓድ ሊገባ ቢል ወደ ኋላ እንስበው ሕግ እግዚአብሔር እንደዛ ነው ለኛ ወደ ፈለግነው መንገድ እንዳንሄድ ወደ ኋላ የሳበን አይደለም ወደሚጎዱን መንገዶች እንዳንሄድ ግን የጠበቀን ነበር ሕጉ ግን እሱን ዓለም እንድናውቀው አትፈልግም ሰይጣንም ይህንን እንድንረዳውም አይፈልግም ሕጉን መታዘዝ ኋላ ቀርነት በኃጢአት መኖር ደግሞ ዘመናዊነት ነፃነት የሚመስለው ቀላል ሰው እኮ አይደለም ብዙ ሰው ስለ ኃጢአት ያለው ግንዛቤ ከነፃነት ጋር የተያያዘ ኃጢአተኛ የሆነ ሰው ሳይ እንዲህ እገሌ ግን ፈታ ያለ ኑሮ ነው የሚኖረው እኔም እንደሚያስጨንቀኝ ይላል አያችሁት ሰው በሕግ እግዚአብሔር ነፃ መሆን የማይችል እንዲመስለን ተደርጎ በጣም ብዙ ነገር እየተሰራብን አሁን እዚህ ውስጥ ያለነው ሰዎች በሙሉ እኮ እግዚአብሔር ሰንሰለት አጥልቆብን ወደ ኋላ እየሳበን አይደለም ራሳችን በራሳችን ሰንሰለቱን አጥልቅብን ብለን መጣን እንጂ ወደን ፈቅደን ለጌታ ባሪያው ነን ብለን መጣን እንጂ ባሪያ ካልሆናችሁም ብሎ እንዳምባገነን መሪ እኮ አልገዛን የመጀመሪያው ዘመን ላይ የነበሩት ክርስቲያኖች በታሪክ ሲነገር እንደምትሰሙት ሲጣመቁ ጥምቀት የመጀመሪያው ጊዜ ላይ ሲታይ በጣም ያጓጓቸው ነበርና የመጀመሪያዎቹ ዘመናት ላይ ልክ ሲጣመቁ ሌላ ሰው አዲስ ተጠማቂ ሲመጣ እየጓጉ ሄደው ይጣመቁ ነበር ሁለቴ ሶስቴ ማለት ነው እና ጥምቀት ግን ስንት የምትፈጸም ምስጢር ናት መልሱ እንጂ አንዴ ናት እና በጊዜው የነበረው በወርሃ ሰኔ 28 የምናስበው ታላቅ ቤተክርስቲያናችን አባት አለ ቅዱስ ያዕቆብ ዘእልበረዲ ይባላል እና ቅዱስ ያዕቆብ ዘእልበረዲ ምን አደረገ የተጠመቁትን ካልተጠመቁት ለመለየት ብሎ በአንገታቸው ላይ ክር እንዲያስሩ አደረገ ማህተብ የተጀመረው ከዛ ዘመን ጀምሮ
ማህተብ ያደረጉ ሰዎች ክር ያደረጉ ሰዎች ተጠምቀዋል ያላረጉት ደግሞ ምን አላረጉ አልተጠመቁም የሚል ምልክት ማሳያዣ ነበር እና ተጠምቀው አንገታቸው ላይ ክር አድርገው የሚሄዱትን ሰዎች በሙሉ አህዛብ ያዩ ይዘብቱባቸው ነበር ይሁላቸው እንደ ውሻ እኮ ነው አንገታቸው ላይ ሰንሰለት አድርገው የሚዞሩት ይሏቸው ነበር ክርስቲያኖች በዘመኑ ምን ብለው ይፈልሱ ነበር መሰላችሁ አዎ ለጌታችንማ ውሻ ነን ውሻ የባለቤቱን ድምጽ እየሰማ እንደሚቸኩለው እኛም የክርስቶስን ድምጽ ስንሰማ እንደ ውሾቹ እየቸኮልን እንሄዳለን ውሻ ለባለቤቱ ታማኝ እንደሆነ እኛም ለባለቤታችን ለክርስቶስ ታማኝ ነን ውሻ የያዘው ገመድ ተይዞ በባለቤቱ እንደሚመራው እኛም አንገታችን ላይ ያሰርነው ክር እግዚአብሔር እንደፈለገ እንዲወስደን እንዲመራን መቆጣጣሪያችን ነው ብለው ይመልሱላቸው ነበር አሁን ግን ዓለም ስንመለከት ማህተም ማውለቅ በጣም ዘመናዊነት ነው ኃጢያት መስራት ሌሎችንም ነገሮች መስራት በኃጢያት ውስጥ ነፃነት እንዲሰማን አድርጋናለች ይሄንን ነው አንድ ሰው ስለ ኃጢያት ሲማር ስለ ኃጢያት ሲያውቅ ዓለም በእንደዚህ አይነት መልኩ ትጋፋዋለች ስለ ኃጢያት ስንማር አንተ ነፃነትህን ለምን እግዚአብሔር እንዲጋፋህ ታደርገዋለህ በፍጹም ተወሱን አያዋጣህም ከፈለክም እግዚአብሔርን አመልከዋለሁ ማለት ትችላለህ ግን ህጉ እንዲገዛ አትፍቀድለት ይላል ለዛ እኮ ነው ቀላል የማይባል ሰው በዚህ ዘመን ላይ ራሱን ክርስቲያን ነኝ ብሎ ይጠራል በስም በህግ ግን መኖር የሚገባበት ኑሮ ስለማይኖረው እንደፈለገ የሚኖር ሰው ሆኖ ቀርቷል ሰምታችሁ አይታችሁ አታውቁ በቅርብም በሩቅም ያሉ አንዳንድ ወንድም እህቶቻችን እኮ ስያሜያቸው ክርስቲያን ነን አንገታችን ላይ ማህተብ አለ ይላሉ ለህጉ ግን መገዛት አይፈልጉም ህጉ ወደ ኋላ ይሰበናል ስለሚሉ ኡነታው ግን ወደ ኋላ የሚስበን የነበረው ኃጢያት ነበር ትክክለኛው የነበረው ነገር እሱ ጥሩ ሶስተኛው ስለ ኃጢያት ማወቅ ያለባችሁ ይሄ ነው እየሰማችሁ ነው እግዚአብሔር ከሁላችን ጋር ይሁን አራተኛው ስለ ኃጢያት ማወቅ ያለብን ነገር ደግሞ አለ ምናልባት ይሄን ለማስረዳት በምሳሌ ብናረጋው ጥሩ ነው ሶስት ስም ልንገራችሁ ያዙት ይሄን ስያሜ እዚህ ውስጥ ያላችሁ ሰዎች ካላችሁ እናንተን አይወክልም ይሄ በደንብ ይሰመርበት አንዳንዴ ምሳሌ ሲሰጥ እና አበበነ ከበደ ሲባል አንዳንድ ሰው እኔ ለመንካት ነው ይላል አይደለም ምሳሌ ነው ምንድነው አልኳችሁ መልሱ እንጂ አዎ እስኪ አበበ በሉ አይዟችሁ በሉ ከበደ አየለች አይጠፋችሁም አይደል በጣም ጥሩ አበበ ምን አይነት ሰው መሰላችሁ አበበ ባለትዳር ነው ልጆች አሉት ስራ አለው ይሰራል ይለፋል ይወጣል ይወርዳል ደመወዝም ይከፈለዋል ምናልባት በስራው አልፎ እንዳጋጣሚ መስረቅ ከቻለ ይሰርቃል አስቦበት አይደለም እንዳጋጣሚ ገብቷችኋል ሲገጣጠምለት ማለት ነው ይገባችኋል ምንም ጥርጥር የለውም ሲገጣጠም አዋላላችሁም እንዴ ሲገጣጠምለት የሚወስድ አይነት ሰው አበበ ስለ ኃጢያት ሲነገረው ምን አይነት ሰው መሰላችሁ አረ እኔ በእናትህ ደህና ሰው ነኝ ስንት ኃጢያት የሚሰራ ከኔ ባሰ ሰው እኮ አለ አሁን የኔን ባጋጣሚ የሰረኩትን ስርቆት ነው እንጂ የምታየው ጀርባ እየመታ እየጣለ የሚሰርቅ ስንት ሌባ ባለበት እኔን ራሴን ለምን ኃጢያተኛ ትለኛለህ ሲጀመርም ራሱ ለእንደኔ አይነቱ ሲኦል ራሱን ምገባ አይመስለኝም እግዚአብሔር ከሌላው አንፃር ሲያየኝ አንተ የተሻልክነ ብሎ ገነት የሚያስገባኝ ነኝ ይላል ማን ነው ይሄን የሚለው መልሱ እንጂ ጥሩ ሁለተኛው ደግሞ ማን ነው ከበደ ነው ስም አትረሱም ጎበዞች ከበደ ደግሞ ምን አይነት ሰው መሰላችሁ ከበደ ገና ሲወለድ እናቱም አባቱም አንተን ሳንፈልግህ ነው የወለድነው ባጋጣሚ በቃ እንደው ክስተት ነህ ምን እናድርገው እንግዲህ ተጸነስክ ምንም ልናረግ ስላልቻልን ተወልዶም በጣም በተደጋጋሚ እንደማይፈለግ እንዲሰማው ይነግሩታል አሁን ይሄን ስላችሁ እንደው ለቀልድ ይመስላችኋል እንጂ ተወልደው እንደዛ የሚባሉ ልጆች አሉ ሳትፈለግ እኮ ነው የተወለድከው ባጋጣሚ ምን ያሏቸዋል ወላጆች ማለት ነው እና ልጆቹ ውስጣቸው ምን እንደሚሳልባቸው ግን አይገነዘቡትም ለካ እውነትም አልፈለግም ማለት ነው ይላል ያሰው ከበደም እንደዛ ሲባል በጣም ህይወቱን ይጠላዋል በቃ ቤተሰቦቹ ሳይፈልጉት ነው የወለዱት መውለዳቸው ሳይንስ እየተደጋገመ ይነግሩታል እሱ ደግሞ ተፈልጌ የተወለድኩኝ ስላልሆንኩኝ ዝም ብዬ እንደፈለኩት ብኖር እንደውም ደግሞ ራሴንም ባጠፋ የተሻለ ነው ምክንያቱም ማንንም የሚፈልገኝ የለም ይላል ለከበደ ደግሞ መተው ስለ ኃጢያት ይነግሩታል እየሰማችሁ ነው ስለ ኃጢያት ሲነግሩት ከበደ ደግሞ ምን ይላል እንዴ እግዚአብሔር እንዴት ጨካኝ ቢሆን ነው ቤተሰብ አልፈልግህም እያለኝ
ማንም አልፈልግህም ብሎ እየጠራኝ ጭራሽ አንተም ደግሞ ትፈልገኛለህ ብዬ የምጠብቅህ እግዚአብሔር አንተም ላልፈልግህ እችላለሁ የሚል ነገር ትነግረኛለህ ይላል። አንዳንድ ሰው ራሱን ማጥፋትን ወደ እግዚአብሔር ቶሎ መሄጃ መንገድ ስለሚመስለው ማለት ነው። ግልጽ ነው። ጥሩ። እሱ ደግሞ እግዚአብሔር ምን ያክል እንደዚህ ቢሆን ነው እኔ ራሴን ባጠፋ ይሻለኛል ብሎ ራሱን ወደ ማጥፋት መንገድ ይሄደ ነው ማለት ነው። ማን ነው ይሄ? ከበደ። ማን ቀረችን? አይዟችሁ እየጨረስን ነው። ማን ቀረችን? አየለች። አየለች ደግሞ እልል ያለች ኃጢአተኛ ነበረች ድሮ ማለት ነው። እና ብላው ኃጢአቷን መጨረሻ ላይ ወደ ቤተክርስቲያን መጣች። እና ከመጣች በኋላ ስመ ክርስትናዋ አየለች ወለተ ማርያም ናት እንበለው። እና ልክ ስትገባ ቤተክርስቲያን ውስጥ እኔ ከዚህ በኋላ አየለች እንዳትሉኝ ወለተ ማርያም ብላችሁ ነው የምትጠሩኝ። አየለች ስትሉኝ የትላንትናው ኃጢአቴ ነው ትዝ የሚለኝ፣ ወለተ ማርያም ብትሉኝ ይሻለኛል አለች። አየለች እሷን ከሚመስሉ ከተመለሱ ኃጢአተኞች ጋር ነው የምትቀመጠው። እና ቁጭ ብለው የሚያወሩት ስለ ትላንትና ኃጢአታቸው ነው። አንቺ ምን አርገሽ ነው ወደ ቤተክርስቲያን የመጣሽው ስትላት አንደኛው እኔ ዘሙቼ ነበር እንዲሆኝ አንቺም ኃጢአት መስሎሻል እኔ እኮ እንዲማርጌ ብለው ኃጢአታቸውን በማበላለጥ ቤተክርስቲያን ውስጥ የተቀመጡ ሰዎች ናቸው። እንዲህ አይነት ሰው አለ እኛም ጋር ቁጭ ብለው ስለ ኃጢአታቸው ያወራሉ። ምን ሆነ ነው ግን ወደ ቤተክርስቲያን የመጣው ሲባል እኔ ድሮ ታሪኬ እንዲህ ነበር ሲል አይ ያደጉ ዘመን ይልና ያኛውም ይጀምራል። እኛም እኮ እንዲያርገን ነበር። የሚያወራው በቁጭት አይደለም፣ እንደ ትዝታ እየናፈቀው እንደዚህ ያረገች ሴት ናት። እና ራሷን ከሌሎች ኃጢአተኞች ጋር እኔ እበልጣለሁ አንቺ አትበልጭም ያለች የምትመጻደቅ ናት። ማን አልኳችሁ? ጥሩ። አበበ ሌባ ነው፣ ያው እየሰረቀ አልነበረ። ከበደ ራሱን አጥፍቷል። አየለች ደግሞ ሌሎቹን ሰዎች ጋር ራሷን እያነጻጸረች እኔ ነኝ ኃጢአተኛው እናንተ ጻድቃን ናችሁ እያለች የምትመጻደቅ ናት። ሰምታችኋል በደም። ከሶስቱ በጣም ኃጢአተኛው ማን? ችግር የለውም ወይ አበበ የምትሉ እስኪ አበበ በሉ። እሺ ከበደ የምትሉ ከበደ በሉ። ኧረ በሉ እንዲገባችሁ ነው ክርስቲያኖች። ከበደ የምትሉ ከበደ በሉ። እሺ አየለች የምትሉ አየለች በሉ። እሺ ችግር የለም ሶስቱም ኃጢአተኞች ናቸው የምትሉ እስኪ ሶስቱም በሉ። እንዴ መሀል ላይ ያላችሁት ምንድናችሁ ታዲያ? ሌላ ሰው ታሪክ እኮ አልተናገርንም። አበበ ከበደና አየለች ናቸው። አሁንም በድጋሚ በደንብ አርጋችሁ ስሙ። አበበ ሌባ ነው። ሌብነት ኃጢአት ነው አይደለም? እንደዚህ ጮክ ብላችሁ እንደመለሳችሁ ታዲያ አበበ ኃጢአተኛ ነው አይደለም ስትባሉ ሌብነት ኃጢአት ከሆነ ለምንድን ነው እኔ እንጃ ምናምን ነው የምትሉት? አበበ ኃጢአተኛ ነው አይደለም? እሺ ከበደ ኃጢአተኛ ነው አይደለም? እሺ አየለች ኃጢአተኛ ናት አይደለች? ከሶስቱ በጣም ኃጢአተኛው አበበ ነው። እስኪ አበበ የምትሉ አበበ በሉ። ያው አበበ ሌባ ስለሆነ ማለት ነው። ራስን ማጥፋት ኃጢአት ነው። ከበደ ደግሞ ራሱን ያጠፋ ነው። ከበደ ኃጢአተኛ ነው አይደለም? እሺ ከበደ የምትሉ አረ ሌላውን ትምህርት ሰዓቱን ገደላችሁ ቶሎ ወስኑ። ከበደ የምትሉ ከበደ በሉ። እሺ አየለች የምትሉ አየለች በሉ። እሺ ሶስቱም ኃጢአተኞች ናቸው እኛ እናበላልጣቸውም ኃጢአት ነው የምትሉ ደግሞ ሶስቱም በሉ እስኪ ስለዚህ ሶስቱም ኃጢአተኛ ናቸው። ማን ፈራጅ አረጋችሁ? አያችሁ የኃጢአት ችግሩ መስራታቸውን ነው እንጂ የሰማችሁት ለምን እንደሰሩት ወደ ኋላ ራሱ መስማት አልፈለጋችሁ። ኃጢአት ክፋቱ መጀመሪያ ላይ ምክንያት ይሰጣል ብያችሁ ነበር አይደል? ለምሳሌ አበበ ለምን ሰረቀ ራሱ ማለት አልፈለጋችሁ። ለመራራት ምንም ነገር ያሳየነው ነገር የለም። ሶስቱንም ጭርግድን ያረግናችሁ ኃጢአተኛ ሶስቱም ናቸው። ምንም ፈርደንባቸዋል እኮ ኃጢአተኛነት ክፋቱን አያችሁት? ፈራጅ ያረጋል። ስንት የፈረድንበት ኃጢአተኛ እኮ አለ። የራሳችንን ከማየት ይልቅ የነሱን በደል ሰማንና ካልኩሌሽኑን ሂሳቡን ሰርተነው በቃ ከነሱ በላይማ ኃጢአተኛ የለም ያልነው ሰው እኛ ራሳችን ፈራጅ ሆነናል። ኃጢአተኛ ፈራጅ ያረጋል ማለት ነው። ሌላው ኃጢአተኛነትን ሲማር አንዳንድ ሰው አብሮ የማይሄድ ነገሮች አሉ ይመስሉታል። ልብ አርጋችሁ ስሙ። በተለይ ወጣቶች አንዳንድ ሰው ስለ ኃጢአተኛነት ሲማር ራሱን መገንባት የማይችልበትን ነገር እያወቀ ይመስላል። ወይም ሰልፍ ኢምፓወርድ እንዳይሆን ያረጋኛል ይላል። ራስን በራስ መገንባት ትችላለህ፣ ብርታቱ አለ፣ አቅም አለ እየተባለ ኃጢአተኛ ነህ የሚለው ድምጽ አብሮ የማይሄድ የሚመስለው ሰው አለ። አንድ ስሙ በደንብ። ሁለተኛ ዓለም ደግሞ ክፋቷ ራስን እንደ ራስህ እኮ ነው መቀበል ያለብህ ይላል። ምናልባት ከአማርኛው እንግሊዘኛው ግልጽ ካረገው ልንጠቀመው እንገደድ። አደራ ስሙ በደንብ።
you should accept yourself as who you are ይላሉ ምዕራባውያኑ። በአማርኛ ብንመልሰው እንዳፈጣጠርህ ራስን መቀበል አለብህ፣ በቃ ለመለወጥ አትገዳደር እንደማለት። ስለዚህ ስለ ኃጢአት ሲማር አንዳንድ ሰው ደግሞ ለምን ራስን ለመለወጥ ትሞክራለህ? በቃ ከሆንክ ነው፣ አክሴፕት አድርገው ተቀበለው፣ ኑር፣ ህይወትን ቀጥል የሚልም አለ። ስሙ እነዚህን ሁለቱ ነገሮች እውነት ከኃጢአተኛነት ጋር ወይም ኃጢአተኛ ነኝ ከማለት ጋር አብረው አይሄዱም ብላ ቤተክርስቲያን ስትጠይቅ መልስ አላት። አንድ ሰው ኃጢአተኛ ነኝ ብሎ በማሰቡ ራሱን መገንባት አይችልም የሚል ቤተክርስቲያን ውስጥ አይደለም ያለን። ራሱን መገንባት የሚችል ሰው ለመገንባት ድክመቱን ማወቅ አለበት የለበት? ኃጢአተኛ ነኝ ማለት ድክመት አለብኝ፣ በሽታ አለብኝ፣ ጤናኛ ያልሆንኩበት ራሴን ገንብቼ የፈለኩበት ደረጃ እንዳልደርስ ያለሁበት የሆነ ደረጃ አለ፣ ውድቀት ማለት ነው። ኃጢአተኛነቱን የሚያምን ሰው ራሱን ወደ ፈለገበት ደረጃ ለማድረስ በጣም ቀላል። በሽታውን የማያምን ሰው ግን ሐኪም ቤት የሚሄደው እንኳን ለመድኃኒት አይታዘዝም። ሁለተኛው እውነት ዓለም ውስጥ ስንኖር ራሳችንን እንደ ራሳችን መቀበል አለብን የለብንም? አንዳንድ ነገሮች እንደ ራሳችን የምንቀበላቸው ልንለውጠው የማንችለው ነገር አለ። ለምሳሌ ቁመታችሁን እንደወደዳችሁ እንደፈለጋችሁ የምትቀይሩት የምትቀንሱት ስላልሆነ ቁመትህን እንዳለው ትቀበለዋል፣ አክሴፕት ታደርገዋል። እጅህን፣ ቀለምህን፣ አይንህን፣ አፍንጫህን፣ ጆሮህን፣ ሁሉ ነገርህን ልለውጠው የማይቻል ነገር ስለሆነ ትቀበለዋል። ኃጢአተኛነትን እንዴት ሰው እንደማይለውጠው ነገር አድርጎ ሊቀበለው ይችላል እንዴ? የፀጉር ቀለምህን አትለውጠውም እንኳን ቢባል እኮ አሁን እኮ ዓለም ደርሳበት የፀጉር ቀለም መቀየሪያ ኬሚካሎች መስራት ጀመረች። እንዴት ነው ሰው አይለወጥም የተባሉትን ነገር ለመለወጥ በሚያደርገው ልክ ልንለውጠው የምንችለውን ኃጢአት ግን አይ ችግር የለም ኃጢአተኛነት እንደሆነ ተለማምደነው ያለነው ነገር ነው ብሎ ሰው ሊቀበለው አይችልም በፍጹም። ራሳችንንማ ከኃጢአተኛነት ማላቀቅ መቻል አለብን። ለዛ ነው ቅዱስ ባስልዮስ ምን ብሎ ይናገራል? ቅዱስ ሄሬኒዮስም ይሄንን ይደግፈዋል። ምን ብሎ ይናገራል? የእግዚአብሔር ክብሩ የሚኖር ሰው ማየት ነው ይላል። እስኪ የእግዚአብሔር ክብሩ በሉ። የሚኖር ሰው ማየት ነው። የሚኖር ሰው ማየት ማለት ኃጢአተኛነቱን አምኖ ተቀብሎ ምንም ልለውጠው አልችልም ከሚል ሰው ይልቅ ኃጢአተኛነቱን ተቀብሎት ለመለወጥ የሚጋደለውን ሰው ማየትን ለእግዚአብሔር ደስ ያሰኘዋል ማለት ነው። ምክንያቱም እግዚአብሔር የማንለውጠውን ነገር ለመለወጥ ከምናጠፋው ጉልበት ይልቅ መለወጥ የምንችለውን ነገር እስከ ደም እንጥፍጣፊ ድረስ ብንታገለው በደንብ አድርጎ ያስደስተዋል። ኃጢአትን ባናሸንፋት እኮ ቢያንስ መጋደላችንን አይቶ እግዚአብሔር አምላክ ዋጋ ሊሰጠን እንደሚችል ታውቃላችሁ። እግዚአብሔር ብርቱ ተዋጊዎችን ይፈልጋል። ጦር አውድማ ላይ ሄደው ግን ብርቱ ባይዋጉ እንኳን ስለ ጦርነቱ ብለው ቆስለው የመጡትን የክብር ኒሻን እንደሚሸለሙት ሁሉ ቤተ ክርስቲያን ውስጥም ኃጢአትን እስከ ደም ጠብታ ድረስ ሰውነታቸው ላይ እስከሚጣርቀር ጠባሳ ድረስ የሚጋደሉትንም ሰዎች እግዚአብሔር ይፈልጋቸው ዋጋ ሊሰጣቸው ይችላል ማለት ነው። ሰው ይሄንን ጠንቅቆ ስለ ኃጢአት ማወቅ አለበት። ጥሩ። ስለዚህ ሰው ስለ ኃጢአት ይሄን ያክል ቢያንስ በጥቂቱ ካወቀ መጽሐፍ ቅዱስ ላይ ያሉ ኃጢአተኞችን ስትመለከቷቸው አብዛኞቹ የሚያለቅሱ፣ አብዛኞቹ የሚያነቡ፣ አብዛኞቹ ስለ እግዚአብሔር ስለበደሉት በደል ስርየተ ኃጢአትን የሚለምኑ ናቸው። አንድ ሰው አሁን ዛሬ ስለ ኃጢአት እንደዚህ ቢያንስ ስለተማረና ስለመራርነቷ ስላወቀ ዛሬ ሲገባ እንደ ቅዱስ ዳዊት አራስኩ ምስካቤ ብሎ ተኝቶ አይ እኔም አልጋዬን በእንባዬ አራስኩት ላይል ይችላል። እየሰማችሁ ነው? አዎ ኃጢአት ሰልጥናበት ያለን ሰውነት ወደ ጽድቅ ሊወስደው የሚችለውን በር ሊከፈትበት የሚችሉት ነገሮች የተለያዩ ናቸው። ለአንዳንዶች ከኃጢአት ሕይወት ወደ ንስሐ ሕይወት የሚሄዱበት መንገድ በምንድነው ቢባል በመገለጥ ወይንም ደግሞ በሆነ ክስተት ነው። ለምሳሌ ቅድስት ማርያም ግብፃዊት የምትባል የቤተክርስቲያናችን ጻድቅ አለች። በረከቷ ለሁላችን ትድረሰን። ማርያም ግብፃዊት ዘማዊ ነበረች በቀደመ ሕይወቷ። ኢየሩሳሌምን ለመሳለም ከሚሄዱ ከግብፅ መርከበኞች ጋር እንኳን ገንዘብ ሰፍራ ቆጥራ ሰጣ ለመሄድ ስለማትችል ሰውነቷን ሸጣ ነበረ ቅዱስ ቤተክርስቲያን ቅዱሳት መካናት ለመሳለም ሄደችው። ለመጽደቅ ብላ ኃጢአት እየሰራችን ሄደችው እንደማለት ነው። እግዚአብሔር ግን አልከለከላት። ሄደች፣ ኢየሩሳሌም ወረደች። ሰዎች ሁሉ ይሳለሙበት ወደ ነበረበት ወደ ቤተ መቅደሱ ተጠጋች። ሁሉም ወደ ቤተ መቅደሱ ሲገባ እሷ ግን ቤተ መቅደሱ ክፍት ሆኖ የሆነ ነገር ይከለክላት ነበር። ልገባ ስትል ይመልሳታል፣ ልገባ ስትል ይመልሳታል።
አቤት የእግዚአብሔር ቸርነቱ እውነት ክርስቲያኖች ይሄ አቡነ ተክለ ሃይማኖት ደጅ ኃጢያተኞችን እንደዛ የሚከለክል ቢሆንስ ቤተ መቅደስ ለመግባት ነጠላ አርገን መተን የሆነ ነገር ቢመልሰንስ ያስለቀሳል ያስነባሉ ማርያም ግብጻዊ ታለቀሰች ሰው የሚገባበት ቦታ እኔ እንዴት ልከለከል ቻልኩኝ አለች ከፊት ለፊቷ ያለውን ስዕለ ማርያም የጌታችን የቅዱስ መስቀሉን ስዕል ተመለከተችና ተሳለች አንዴ ብቻ አስገቢኝ ተመልሼ ኃጢያቴን አልሰራም ቃል እገባለሁ አለች ወዲያውኑ ይከለክላት የነበረው መንፈስ ተነስቶ ወደ ቤተ መቅደሱ ገባች ይሄ አይደለም እልል የሚያስብለው በነገራችን ላይ ስሙ በደንብ ከቤተ መቅደሱ ስትወጣ ትላንትና የነበራትን ሀብት ንብረት በሙሉ በዝሙት ያካበተችው እንትታው በረሃው ጥልቅ ገብታ ትላንትና ስለሰራችው ኃጢያት 40 ዓመት ሙሉ ስታለቅስ ቆየች ቅዱስ ዞሲማስ እየመጣ ነበር ቅዱስ ቁርባን ያቀብላት የነበረው በመጨረሻም አናብስት ነው ቆፍረው የቀበሯት አስባችሁታል ከኃጢያተኛነት የጥልቅ ላይ ወጣ አናብስት ቆፍረው የሚቀርቧት ጻድቃን መተው የሚያቆርቧት እሷ ራሷ በስሟ የሚለምበንላት ጻድቅ ሆነች በህይወታችን እንደዚህ አይነት ክስተቶች አሉ ከኃጢያት የሚያላቅቀን ልክ መግባት እየፈለግን ያልገባንባቸው እንዲሆኑልን እየፈለግን ያልሆንልን ብዙ ነገር እኮ ስለ ኃጢያታችን እንደሆነ ታውቃላችሁ ሰው ስለዚህ ክስተት ሊለውጠው ይችላል ማለት ነው አንድ ሁለተኛው ሰው ምን ሊለውጠው ይችላል ትልቅ ውድቀት በቃ በህይወቱ ላይ አግኝቶ የነበረ አጥቶ ወደ ቤተ ክርስቲያን ገብቶ የቀረሰው አጣው አለ በጣም ብዙ ሰው በቃ በጣም ባለጸጋ ነው የተባለ በአንጻሩም በጣም ደግሞ ምንም የለውም የሚባል ሰው አንዴ ቤተ ክርስቲያን ገብቶ ባለጸጋ የሆነ ወይም ባለጸጋነቱን አጥቶ ምንም የሌለው ድሃ ሆኖ ቤተ ክርስቲያን ገብቶ ይቀራል የሆነ ህይወታቸው ላይ ያለው ውድቀት የሆነ ህይወታቸው ላይ የገጠማቸው ነገር ወደ ቤተ ክርስቲያን አስገባቸዋል ለምሳሌ ሐዘን ብዙ ሰው በሐዘን ምክንያት የገባል ምሳሌ ልንናገር ከተባለ አሁን በዘመናችን እንኳን የተፈጸመ ብፁዕ አቡነ ይስሐቅ ይባላሉ የወላይታ ሶዶ ሀገረ ስብከት ሊቀ ጳጳስ ናቸው በረከታቸው ትድረሰን እኚህ አባት የሆነ ምእመን በሀገረ ስብከታቸው ላይ ያርፋል እና ሄደው ለቅሶ ቤት ለማጽናናት ብዙ ሰው ሲጠራ እሳቸውም እንደ ሐዘንተኛ ሄደው ሊቀመጡ ቁጭ ብለው ይሰማሉ እየሰማችሁ እሳቸው ቆመው እሳቸው ከተቀመጡ በኋላ በጊዜው የነበሩት ሰዎች መቼም የተከበሩ ካህናት አባቶች ይያሉ እኛ ዝቅ ያልነው ልናስተምር አይገባም እርሱ ያስተምሩ ተባሉ ብፁዕ አባታችን ተነስተው ማስተማር ጀመሩ ልክ ሲያስተምሩ ትምህርታቸውን ከጨረሱ በኋላ ትምህርታቸውን ይከታተል የነበረ አንድ ሰው መጥቶ እኔ በእምነቴ ሌላ እምነት ነው ያለኝ ነገር ግን እሱ ያርሰማሩትን ትምህርት ከዚህ በፊት ሰምቼው አላውቅም ሲሰበክም ጭምር እባክዎትን አባቴ እኔንም ይውሰዱኝ እኔም ከፍቼ የማስመልካቸውን ሰዎች ላምጣሎትና ያጥምቁድና ክርስቲያን ያርጉናል የአንድ ሰው የለቅሶ ቤት ስብከት ይሄን ያክል ሰው ከኃጢያቱ እንዲመለስ አድርጎታል ማለት ነው ሰው የሆነ ነገር ህይወቱ ላይ በቃ ያልተጠበቀው ነገር ክስተት ሲመጣ ከኃጢያቱ ሊለይ እንዲችል ምክንያት ሊሆነው ይችላል ሶስተኛው የዓለም መውደቅ እኔ በጣም ነው የሚገርማችሁ ክርስቲያኖች የዓለም መውደቋ በበሽታ ብትመስሉት የዛሬ 4 እና 5 ዓመታት በፊት ታስታውሱ ከሆነ መቼም ኮሮና ሲመጣ የተሰማን ስሜት አለ እስካሁን ድረስ አሻራውን የተወባቸው አብያተ ክርስቲያናት እኮ ስትዞሩ ነጭ ቀለም የተቀባበት ቤተ ክርስቲያን አይታችሁ አታውቁ በሽታው ቢያልፍም አሻራው ግን አለቀቀን ያንን ስታስታውሱ ቤተ ክርስቲያን መምጣት ፈልገን የተከለከልንበት መቆረብ ፈልገን እሞት ይሆን ብለን የተጨነቅንበት ነበር እማያልፍ የለም በሽታው ማለፈ እማይቀየር ነገር የለም እንዳንል እኛ ግን እንደዛው እንዳለናለን አሁንም በሽታ የሚለምን ሰው እንዳለ ታውቃላችሁ እውነት አንዳንድ ሰው ምን አለ እንደው እንደ ኮቪድ ያለው ድብልቅልቅ ያለ በሽታ ቢያመጣብንና ቤተክርስቲያን ምን ገበል እንዴ እግዚአብሔር ይሄንን ማት እስኪያመጣ ድረስ በፍቅሩ እንዳልሰበሰበን ኃጢአት እንድንተው እንዳልመከረን ለምንድን ነው በሽታ ወርጅብኝ የምንፈልገው ከሁሉም በላይስ የምደንቀው ቤተክርስቲያን ባላጠፋችሁ ጥፋት ባልበደለችሁ በደል ለዓለም ትጸልያለች መሐረና አብ የሚለው የቤተክርስቲያን ጸሎት ለሁሉም ለዓለም የተጸለየ ጸሎት ነው የሚደንቅ ነው ዓለም ባጠፋው ጥፋት ያመጣውን መቅሰፍት ቤተክርስቲያን እኔ አይመለከተኝም እዛው እንደሚሆኑት ይሁኑ አላለችም ስለሌላው ኃጢአት ቤተክርስቲያን እየጸለየች ያን ጸሎቷን ሰምቶ የመጡላት ሰዎች አሉ ከኃጢአታቸው የተላቀቁ አራተኛው ደግሞ ሰዎችን የሚመልሳቸው ወደ ጽድቅ እንዲመላለሱም ጭምር ያደረጋቸው ነገር ደግሞ ምንድነው በዋነኝነት ሞት ነው አለመታደል ሆኖ እኛ ጋር ሰርግና ሞት ለምደናል ምክንያቱም የሆነ ሰው ሲያገባ እንደምንደሰተው ቀጣይም ሰው ሊያገባ ይችላል ብለን ደስታን ቆጥባለን
እንባችንም እንደዛ ነው። የሆነ ሰው ሲሞት የሆነ ስሜት ይሰማናል። ለካ መሞት አለ እንዴ እንላለን። ሰለስቱ ነው ቀብሩም ካለፈ በኋላ ግን አይ ምን ያን ያክል በቃ ማንንም ይሞት የለ እንዴ እንላለን። ያ ሁላ ሞት ግን ያ ሁላ መቃብር ስናይ ግን እኔም እኮ ነገ እንደነዚህ አፈር ልበሰብስ እችላለሁ ብለን ከኃጢአታችን ያልተለየን በጣም ብዙ ሰዎች አሉ። ለዛ ነው ቅዱስ ይስሐቅ ሶርያዊ ምን ይላል መሰላችሁ ክርስቲያኖች? ልብ አርጋችሁ እቺንም ስሙ አደራ። ትልቁ ተአምር በቤተ ክርስቲያኑ ስትመላለሱ ሌሎች ነገሮችን ከተፈጥሮ ስርዓት ውጭ ያሉ ነገሮችን መስራት ሳይሆን ራሳችሁን ማየት ነው ይላል። ማንን ማየት ነው? ራሳችሁን ማየት ነው። በስንቱ ክስተት እኛ ራሳችንን አይተን ይሆን? በስንቱ ክስተት ራሳችንን ኃጢአተኛ መሆናችንን እኛ ተገንዝበ ነው ይሆን? ራሳችንን ኃጢአተኛ ነን ብለን እንድናውቅ የሚያግዙ ነገሮች አንደኛ ሁሌም ስለ ኃጢአታችሁ ጸልዩ ክርስቲያኖች። ኃጢአታችንን ማየት እንድንችል እግዚአብሔር እንዲረዳን እንጸልይ። በደላችንን እንድናይ በደላችንን ካወቅን ኃጢአታችንን ካወቅን ስለሌላውም ኃጢአት ምንም የሚያገባን ነገር የለም ብለን እንተዋል። አሁን እኮ እኛ ሰይጣን ይላል ልክ አባ ቢሾይ ካሜል ይላሉ ሰይጣን ትልቁ ጥበቡ ይላሉ እኚህ ጻድቅ ራሱ ላይ መስራት ያቆመን ሰው ሰይጣን ሌላ ስራ ይሰጠዋል። ሌላ ሰው ላይ እንዲፈተፍት ያደርገዋል። ራሳችን ላይ መስራት ስላቆምን ኃጢአታችንን እግዚአብሔር ገልጦልን በንስሐ እንባ እንድንጠመቅ ስለማንፈልግ የሌላውን ኃጢአት እንድናይ ያደርገን። የራሳችንን ኃጢአት እንድናይ እንዲያሳየን እግዚአብሔርን በጸሎት ለመለመን። ሁለተኛስ በተቻለን አቅም በንስሐ መመላለስ። እሱ ሁለተኛው ትምህርት ስለሆነ እናየዋለን። ሶስተኛው በተቻለን አቅም በቤተ ክርስቲያን አገልግሎት ውስጥ መሳተፍ። አዎ እናውቃለን ኃጢአተኛ ነን፣ ኃጢአት እንሰራለን። ነገር ግን ኃጢአቱን እውነት ጠልተነው ባይሆንም ለመተው እንኳን ምኞት ካለን ክርስቲያኖች ከቤተ ክርስቲያን ወጥተን ምንተው ኃጢአት የለም። አንዳንድ ሰው ጸድቄ መመለስ እፈልጋለሁ ይላል። ጸድቆ የተመለሰ ከቤተ ክርስቲያን ውጭ ወጥቶ ሰው አናውቅ። ከነ ኃጢአቱ ቤተ ክርስቲያን ውስጥ መጥቶ ለመጽደቅ ምኞት ካለው ግን እግዚአብሔር ሲሰራበት አይተን። ለዛ ነው ምሳሌ ልስጣችሁ። አንድ ድፍርስ ያለ ውሃ ይዛችሁ ባልዲ ማለት ነው ቧንቧ ላይ ብትደቅኑት ባልዲው ሙሉ ነው ከነቆሻሻው። ውሃው ሲፈስ ይገባ። የሞላ ባልዲ የቆሸሸ ባልዲ ይዛችሁ ንጹህ ውሃ ከፍታችሁበት ባልዲ ውስጥ ውሃውን ግባ ብትሉት ይገባል አይገባም? ኧረ ተው፣ ይሄ ዕውቀት እንጂ ቅድስና አይጠይቅም። አይገባም። ባልዲው ሙሉ ነው መጀመሪያው አይደል እንዴ? ቆሻሻ ባልዲ ነው፣ ንጹህ ውሃ ነው እየከተታችሁበት ያላችሁት። አይገባም። ቢገባም መልሶ ምን ያደርጋል? ይፈሳል አይደል? ግን ያለማቋረጥ እንደዚሁ ዝም ብላችሁ ቧንቧውን ብትከፍቱትና ባልዲውን ደግሞ ዝም ብላችሁ እዛው ብታስቀምጡት ልብ ብላችሁ ከሆነ ውስጡ ያለው ቆሻሻ ሳይወድ በግዱ ከውጭ በሚገባለት በንጹህ ውሃ አማካኝነት እየወጣ እየፈሰሰ ንጹህ ውሃ መጨረሻ ላይ ይቀራል። እየሰማችሁ ነው? ከነ ቆሻሻችን ቤተ ክርስቲያን እንምጣ። ንጹህ ውሃው ዝም ብሎ ይቀዳብን። አታውቁትም? አንድ ቀን ያ ሁሉ ደፈረሰ ያልነው ኃጢአት በቃለ እግዚአብሔር ጠርቶ ይወጣ። ንጹህ ውሃ አከማችተን መሄድ እንችላለን ማለት ነው። የመጨረሻው ቢያንስ በተቻለን አቅምም ቤተ ክርስቲያን ውስጥ ስንመላለስ ራሳችንን እንደ ኃጢአተኛ እንድናውቅ ራሳችንን በኃጢአተኛነታችን ለይተን ወደ ንስሐ እንድንመራ የምንፈልግ ሰዎች ካለን ደግሞ በተቻለን አቅም ራሳችንን ንጹሃን አድርገን አናስብ። ዙሪያችን ላይ ለሚሆኑ ነገሮች በሙሉ በደንብ አድርገን ትኩረት እንስጥ። የዮናስ መናወጥ በነበረበት መርከብ ውስጥ ብዙ ሰዎችን ቀስቅሷል። ለዛ እኮ ነው ባለፉት ዓመታት ላይ ቤተክርስቲያን ላይ ችግር ሲመጣ ዮናስን ያሰበ አምላክ እኛንም ያስበን ብለናል። ጥቁር ለብሰን የተቀመጥነው የነበረው አሁን ያም ጊዜ ያለፈና ረሳ ነው። እኛ ግን ላወቀበት ሰው የሆነ ቀውስ ሲመጣ የሆነ ችግር ሲመጣ ራሱን ማያ ንጹህ እንዳልሆነ መመልከቻ አድርጎ እያሰበ በጽድቅ ለመመላለስ ይረዳዋል ማለት ነው። ለመጽደቅ ያሁኑን ጊዜ የመሰለ የሚመች ጊዜ የለም። ምንም የሚመች ጊዜ የለም። እመኑ። አንዳንድ ሰው ከኃጢአቱ መላቀቅ ሲከብደው በደጋጎቹ በእነንትና ዘመን መኖር ነበር ይላል። እንዳይመስላችሁ የነቢያትን ዘመን የምንናፍቅበት ዘመን ላይ አይደለንም ያለነው። ቅዳሴያችን ላይ ካህኑ ሲል አልሰማችሁትም? ብዙ ነቢያት ጻድቃን እናንተ የምታዩትን ያዩ ዘንድ ተመኙ ግን አላዩም እኮ ነው የተባለው። እንዴት ነቢያት ማየት የሚናፍቁትን ክርስቶስ የነበረበትን ያለበትን ስጋው የሚቆረስበት ደሙ የሚፈሰስበት ዘመን ላይ ሆኖ ብልጥ ይመስል ነቢያት ዘመን ላይ በሆን ብሎ ይመኛልን? ሰው ነቢያት ዘመን ላይ መሆን የሚመኘው አሁን በነገራችን ላይ ኃጢአቱን ስለማይተው ሲኦል ከገባ በኋላ ክርስቶስ ያወጣኛል ብሎ ስለሚያስብ እንደ ይሁዳ። ግን ላወቀበት ሰው እንዳሁኑ ጊዜ ለመጽደቅ የሚመች ጊዜ የለም። ጽድቅ ጠፍቷል።
ስለዚህ ጽድቅን በመስራት መጽደቅ ይቻል ነበር። መልካም ስራን የሚሰራ ሰው ጠፍቷል። የሚሰራው የመልካሙ እንዳለ ሁሉ ለመታየት ብሎ የሚሰራው ብዙ ነው ያለው። ከልቡ ንጹህ ሆኖ ከልቡ ጽድቅን ለመስራት ብሎ የሚመላለስ ሰው ካለ እንደአሁኑ ዘመን ለመጽደቅ የሚመች ምንም አይነት ጊዜ የለም ክርስቲያኑ። ስለዚህ ኃጢአትን ቢያንስ እንኳን በዚህ አይነት መልኩ ለመረዳት ከቻልን ቀጣይ ፈጣሪ ፈቅዶ ስለ ንስሐ ስንማር ግልጽ ይሆንልናል። ምን አይነት በደለኞች፣ ምን አይነት ኃጢአተኞች፣ ምን አይነት ክፋት የሰራን ሰዎች እንደሆንን ስናምን እግዚአብሔርስ በምን አይነት መልኩ ሊታረቀን ይችል ይሆን ብለን እንንጠይቅ ያደርገናል። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በጎደለው በነጠበው በአባቶቻችን ካህናት የሚታረም ይሁን። ወስብሐት ለእግዚአብሔር።